ሰላም ውድ የሳትኮም ቤተሰቦች ዛሬ አዲስ በሆነ ቪዲዮ መተናል ማለት ነው። የዛሬ ቪዲዮአችን የሚያጠነጥነው በካናል ፕላስ ሪሲቨር ላይ ነው ማለት ነው። እንደሚታወቀው ካናል ፕላስ ሪሲቨር ስርጭቱን አቋርጦ ጣቢያው መዘጋቱ ይታወቃል። ነገር ግን እኛ የካናል ፕላስን ሪሲቨር በመጠቀም አሁን ፍሪ ሰዓት ሆኖ የሚያገለግለው የኢትዮ ሰዓት ላይ ያሉትን ቻናሎች በሙላ እንዴት አድርጋችሁ ቤታችሁ ውስጥ ባለው ሪሲቨር ስራ ወደ ስራ ድጋሚ የምታስገቡበትን መንገድ አመቻችተንላችኋል ማለት ነው። ወይም ደግሞ ቆንጆ የሆነ ቪዲዮ ተዘጋጅቷል። ቪዲዮውን በመከታተል ብቻ ራሳችሁ ቤታችሁ ውስጥ ያለውን ሪሲቨር ወደ ኢትዮ ሰዓት መቀየር እንዴት እንደምትችሉ ቆንጆ ቪዲዮ አዘጋጅተናል። ቀጥታ ወደ ፕሮሰሱ አብረን እንሂድ። ኢትዮ ሰዓትን በ1105 ሆሪዞንታል 45000 በሆነ ፍሪኩዌንሲ ሻችንን እናስተካክላለን። ስለዚህ ያው እንደምታዩት በ50 በ49 በሆነ ፍሪኩዌንሲ መጥቷል ማለት ነው። ይሄንን ካደረግን በኋላ ቀጥታ ኮኔክት አድርገን የካናል ፕላሱን ፍሪኩዌንሲ ማስተካከል እንጀምራለን። አሁን በምታዩት መልኩ ጨርሰን ገብተናል። አሁን የምንገኝበት የድሮ የካናል ፕላስ የነበሩት ሊስቶች ላይ ነው። ምንም አይነት ቻናል አይሰራም ማለት ነው። ስለዚህ ኖ ሲግናል ወይም ደግሞ አንቴና እንደሌለው ነው የሚነግረን ማለት ነው። ይህንን ለማድረግ በቅድሚያ ፎርማት እናደርጋለን። ፎርማት ለማድረግ ስንነሳ ሜኑን እንነካለን። ሜኑ ከነካም በኋላ ማይ ቲቪ እንገባለን። ማይ ቲቪ ከገባን በኋላ ደግሞ ዲኮደር ሴቲንግ ውስጥ እንገባለን። ዲኮደር ሴቲንግ ውስጥ ከገባን በኋላ ፋክተሪ ሪሴት የሚል ይመጣልናል። እቺን የስ እንልና ሪሲቨሩን መጀመሪያ የነበረውን ስርጭት እንዲያቋርጥ ፎርማት እናደርገዋለን ማለት ነው። ፎርማት ካደረግነው በኋላ ራሱ አውቶማቲካሊ ፎርማት ሆኖ እንደ አዲስ ይጀምርልናል ማለት ነው። እሺ ፎርማት ካደረግነው በኋላ እንደ አዲስ የሚመጣለን መጀመሪያ ቋንቋን እንመርጣለን። ኦኬ እንላለን። RCA ኦዲዮ አውትፑት የሚለውን ድጋሜ ኦኬ እንላለን። ስታርት ዩር ኢንስታሌሽን የሚለው ላይ በተመሳሳይ ኦኬ እንላለን ማለት ነው። ከዚህ በኋላ ራሱ ሪሲቨሩ አውቶማቲካሊ ሰርች አድርጎ የምንፈልገውን ፍሪኩዌንሲ ያስገባልናል ማለት ነው። ትንሽ ደቂቃ እንጠብቀዋለን ማለት ነው። እንደምታዩት ሰርችም እያደረገ ያለው ሜን ፍሪኩዌንሲዎችን ነው። እንደ ሌሎቹ ፍሪ ሳተላይቶች አዳርገን የምናስገባቸው ፍሪኩዌንሲዎች አይኖሩም ማለት ነው። ራሱ አውቶማቲካሊ ሁሉንም የምንፈልጋቸው ቻናሎችን ልክ እንደ ብላይንድ ስካን ሰርች እያደረገ ያስገባልናል። እዚህ ጋር የተወሰነች ደቂቃ ሊወስድብን ይችላል ማለት ነው። ትንሽ አብረን እንጠብቀው። ልክ ፕሮሰስ አድርጎ 100% ከጨረሰ በኋላ የሚያስመርጣችሁ ካንትሪ ነው። ካንትሪውን ኢትዮጵያ እንለዋለን ማለት ነው። ከዛ በተመሳሳይ አውቶማቲካሊ ኢትዮ ሰዓት ላይ ያሉትን ቻናሎች ሰርች አድርጎ ያስገባል። ከላይ እንደምታዩት 11605 ያለ ፍሪኩዌንሲ እየገባ ነው። ከዛ ዴን ምን አለ ኢንስታሌሽን ሰክሰስፉል አለን ማለት ነው። እንደዚህ ማለት 110 ቻናሎች ገብተዋል ማለት ነው። ኢትዮ ሰዓት ላይ አሁን ላይ ባሉት የቻናል ብዛት 113 ነው ማለት ነው። ኦኬ እንላለን ማለት ነው። ፕሊስ ዌት አለን። ከዛ ዴን ኤግዚት እንላለን። እንደምታዩት ኢቢኤስ አንድ ቁጥር ላይ ይኖራል ማለት ነው። ቀለል ያለ ነው። ያው ሁላችሁም በቤታችሁ የሚገኘውን የካናል ፕላስ ሪሲቨር ወደ ኢትዮ ሰዓት መቀየር ትችላላችሁ። ያው ኢቢኤስ ሲኒማም አለ፣ ኢቲቪም አለ፣ ብላክ ሚክስ፣ ዋልታ፣ ፋና የምትፈልጉት ቤንሻንጉል ጉሙዝ የምንፈልገው የህፃናት በተለይ በቤቶች ላይ የሚፈልግ በጣም በብዛት የህፃናቶች ቻናሎች ናቸው። የህፃናት ቻናሎችም ይገባሉ ማለት ነው። የኦርቶዶክስ መንፈሳዊ ቻናሎች አሉ፣ ሀዲያ አለ፣ ፋና አለ። በጣም በሚያምር ጥራት መከታተል ይቻላል። እሺ እንግዲህ ሁሉም ቻናሎች ገብተውልናል ማለት ነው። ወደ 339 ቻናሎች አሉ። ከነዚህ ውስጥ ደበል አልቆ ነው ያው ድጋሜ 2-3 ጊዜ የገባ ቻናል ይኖራል። እንደዚሁም ደግሞ የሬዲዮ ቻናሎች ይኖራሉ። በዋነኛነት ግን ልጆች እንዳያዩት ወይም እንዲቆለፍ የምንፈልገውን ሎክ ማድረግ እንችላለን። በተለየ ደግሞ ሁኔታ በዚህ ሪሲቨር ባህሪ
የምንፈልገውን ቻናል ወደፊት ማቅረብ ስለማንችል የምናደርገው ምንድነው ሪሞታችን ላይ ፎቨራይት ወይም ደግሞ የልብ ቅርጽ ያለበትን በተን በመንካት የምንፈልገውን ቻናል ፎቨራይት ማድረግ እንችላለን ማለት ነው። የማንፈልገውን ደግሞ የዘለለን እንደዚህ እንደምታዩት ሴሌክት እያደረግን እኛ የምንፈልገው ማየት የምንፈልጋቸውን ቻናሎች በቀላሉ ፎቨራይት ውስጥ መክተት እንችላለን ማለት ነው። እንዲህ ካደረግን በኋላ ፎቨራይት የሆኑ ቻናሎችን ለማግኘት ቀጥታ የሪሞታችንን የጎን አቅጣጫ በመነካበት ሰዓት እንደምታዩት የመረጥኳቸው ቻናሎች ከ1 እስከ 5 10 አድርገን ይደረድርልኛል ማለት ነው። የምፈልገውን ቻናል በዚህ መልኩ ከፎቨራይት ውስጥ እያወጣው ማየት እችላለሁ ማለት ነው። ሙቭ ለማድረግ የምንጠቀመው በፎቨራይት ሞድ ነው ማለት ነው፣ በተለይ ለካናል ፕላስ። የዛሬ ቪዲዮአችን የተከታተላችሁት ይመስል ነበረ። በቆይታችን ደስተኛ እንደሆናችሁ ከወዲሁ ተስፋ አደርጋለሁ ማለት ነው። በቪዲዮ ላይ ለሚኖራችሁ ሀሳብ አስተያየት ኢንቦክስ አድርጉልን። እንደዚህ አይነት ተያያዥነት ያላቸው ቪዲዮዎች ደግሞ እንዲደርሳችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትዘነጉ። ለሚኖራችሁ ማንኛውም ጥያቄ ከቪዲዮ ጋር በተያያዘ እንደዚሁም ደግሞ ሳትኮም ስለሚሰጣቸው ስልጠናዎች ኢንቦክስ ማድረጋችሁን እንዳትዘነጉት። እንዲሁም እንዲህ አይነት የሆኑ ስልጠናዎችን መሰልጠን ከፈለጋችሁ ወደ ተቋማችን ጎራ በማለት የሙሉ የፕራክቲካል የሆነ ስልጠና መሰልጠን የምትችሉ መሆኑ ከወዲሁ አሳስባለሁ ማለት ነው። ስለነበረን ቆይታ ከልብ እያመሰገንኩ አብራችሁ የነበርኩት ኃይለ ማርያም ነበርኩ። መልካም ጊዜ።